አንድ ኳስ 22 ተጫዋቾችና በመቶ ሚሊዮኖች የሚቆጠሩ የልብ ምቶች። እግር ኳስ ከቀላል ጨዋታ በላይ ነው። ይህ ስፖርት የህይወት ክፍል፣ የባህል መገለጫ፣ ዓለምን የሚያገናኝ ትልቅ ድልድይ ነው። ግን ይህ ሁሉ ነገር የትና እንዴት እንደጀመረ ጠይቀህ ታውቃለህ? ዛሬ በሜዳ ላይ ጊዜን ወደ ኋላ መለስ ብለን የእግር ኳስን አስገራሚ አመጣጥና የዘመናት ጉዞ በአንድ ላይ እንቃኛለን። እንጀምር። ጥንታዊ መሰረት። ብዙ ሰዎች እግር ኳስን በእንግሊዝ እንደተፈለሰፈ ያምናሉ። ነገር ግን እውነታው ከዛ የተለየ ነው። ከክርስቶስ ልደት በፊት በ3ኛው መቶ ክፍለ ዘመን ቻይናውያን ኩጁ የተባለ ጨዋታ ይጫወቱ ነበረ። ከቆዳ የተሰራ ኳስን በኔት ውስጥ ለማስገባት ይሞክሩ ነበር። በተመሳሳይ ሰዓት በጥንቷ ግሪክና በሮም እንዲሁም በመካከለኛው አሜሪካ ማያኖች በጭንቅላት ወይም በክርን ኳስን የሚያንቀሳቅሱባቸው ጨዋታዎች ነበሯቸው። ነገር ግን ዛሬ የምናውቀው ዘመናዊ እግር ኳስ የተጀመረው ከየት ነው? የእንግሊዝ መሰረት ዘ ተርኒንግ ፖይንት። ዘመናዊ እግር ኳስ መነሻውን ያደረገው በእንግሊዝ ነው። በ19ኛው መቶ ክፍለ ዘመን በብሪቲሽ ትምህርት ቤቶች ውስጥ ተማሪዎች ይጫወቱት የነበረው ጨዋታ ግን ትርምስ ነበረ። የትኛው በእጅ የትኛው በእግር እንደሚጫወት የሚለይ ሕግ አልነበረም። እናም በ1863 ለንደን ውስጥ ተወካዮች ተሰብስበው የእግር ኳስን ማህበር ዘ ፉትቦል አሶሲዬሽን መሰረቱ። እዚህ ላይ ነው ትልቁ መለያየት የተፈጠረው። ኳስን በእጅ መያዝ የተከለከለበት ጨዋታ እግር ኳስ ተባለ። ኳስን በእጅ መያዝ የተፈቀደለት ጨዋታ ደግሞ ራግቢን የሚል ስያሜ አገኘ። ዓለም አቀፍ መስፋፋት ዘ ግሎባል ጌም። እግር ኳስ እንግሊዞች ባቡር ሰሪዎች፣ መርከበኞች እና ወታደሮች ይህንን ጨዋታ በዓለም ዙሪያ እንዲዳረስ አደረጉ። ወደ ደቡብ አሜሪካ፣ አውሮፓና እስያ እግር ኳስ ሲገባ እንደ አሸን ፈላ። በ1904 ደግሞ ፊፋ ተቋቋመ። እግር ኳስ ከጨዋታነት አልፎ የባህል መገለጫ ሆነ። እግር ኳስ ዛሬ በሚሊዮን ዶላር የሚንቀሳቀስበት ኢንዱስትሪ ነው። ከቀላል ቆዳ ኳስ ወደ ቴክኖሎጂ የታጀበው ቫር፣ ከጭቃማ ሜዳዎች ወደ ዘመናዊ የኤሚሬትስ እና የሳንቲያጎ ቤርናባው ስቴዲየሞች ተሸጋግረናል። ነገር ግን ጨዋታው በልጆችም ሆነ በባለሙያዎች ልብ ውስጥ ያለው ቦታ አንድ ነው። ኳስ አንድ ናት፣ ሜዳው አንድ ነው፣ ስያሜውም እንደዚሁ። ታዲያ የእግር ኳስን ታሪክ ይበልጥ እንዲህ አስደሳች እንደሚሆን አስበህ ታውቃለህ? የትኛው ዘመን የእግር ኳስን ለውጦታል ብለህ ታስባለህ? በኮሜንት ላይ ያሳውቀን። እንደዚህ አይነት አስደናቂ ታሪኮችን ለማግኘት ሜዳ ላይ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣዩ ድረስ በሰላም ቆዩ።